አብዛኞቹ ወንዶች በሴቶች ዘንድ ተፈላጊ ለመሆን የትኛውን መንገድ መጠቀም እንዳለባቸው በጭራሽ አያውቁም። ብዙ ጊዜ ሴቶች እንዲህ አይነት ወንድ እንፈልጋለን ብለው የሚናገሩትን ቃል እንደ ወርቅ በመቁጠር ራሳቸውን ለማስደሰት ሲጥሩ እናያለን። ነገር ግን የሴቶች ስነ ልቦና የሚሰራው ከቃላቶቻቸው ይልቅ ሙሉ በሙሉ ከድርጊቶቻቸውና ከሚታዩ ስሜቶቻቸው በመነጨ መንገድ ነው። እነሱ የሚፈልጉት በየደቂቃው የሚለማመጣቸውን ወይም ለነሱ ሲል አቋሙን የሚቀይረውን ወንድ ሳይሆን በራሱ መንገድ የሚመራውን። ነገር ግን ይህንን ሳታስመስልና ሳታስገድድ በእውነተኛ መንገድ ማድረግ ከቻልክ ወዲያውኑ ይታወቅብሃል። ዛሬ ስለ ሴቶች አእምሮ እስከዛሬ የነበረህን የተሳሳተ አመለካከት ሙሉ በሙሉ የሚቀይር አዲስ ዕውቀትን እገልጽልሃለሁ። ከ90% በላይ ወንዶች የማይረዱትና አንተን በሴቶች ዘንድ ማግኔት የሚያደርግህን፣ ሴቶች ወደ አንተ አብዝተው እንዲሳቡ የሚያደርግልህን ዋና ዋና ስለ ልቦና ሚስጥሮችንም በዝርዝር እነግርሃለሁ ማለት ነው። እንደተለመደው ወረቀትና ስክሪፕቶን አዘጋጅተህ አጤራን እየጻፍክ ይህንን ቪዲዮ እስከ መጨረሻው ትከታተለኛለህ ማለት ነው። በቅድሚያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግና በኮሜንት መስጫው ላይ ደግሞ ሐሳብን መጻፍ እንዳይረሳ። ዳይ ወደ ቪዲዮ። መጀመሪያ እስከዛሬ ድረስ ሴቶች የሚፈልጉት ምን እንደሆነ እንደማታውቅ ብነግርስ? አንተ ብቻ ሳትሆን ከ90% በላይ የሚሆኑ ወንዶች ሴቶች ምን አይነት ወንድ እንደሚፈልጉ በጭራሽ ሐሳቡም የላቸው። ዛሬ አስተውለህም አታውቀውን በሴቶች ዘንድ ተፈላጊ የሚያደርገን ሚስጥር ነው እንግዲህ የምንመለከተው። እነዚህ ነገሮች አንዴ ካወቅክ በኋላ መቼም ከአእምሮ አይጠፉም። ሴቶችንም ማግኘት ምን ያክል ቀላል እንደሆነ ትረዳለህ ማለት ነው። ሴቶችን ለመረዳት ከፈለክ የሚነግሩን ሳይሆን የሚያደርጉትን ነገር ነው መመልከት ያለብህ። ሴቶች እፈልጋለሁ ብለው የሚነግሩህና የምርም ሲያደርጉ የምታያቸው ነገር ፍጹም የተለያየ ነው። ለምሳሌ ብዙ ሴቶች ሀብታምና መኪና ያለው ወንድ ነው የምፈልገው ይላሉ። ነገር ግን አብሯት ያለው ፍቅረኛዋን ብትመለከተው በፍጹም እንደዚህ አይነት ወንድ አይደለም። ከስንት አንዱ ነው ከሚሉት አይነት ወንድም ጋር ሆኖ የምታገኛቸው። ይህ የሚሆነው ደግሞ በሁለት ምክንያት ነው። አንደኛው እንደዚህ አይነት ወንዶች የማይገኙ ስለሆነ ሲሆን፣ ሁለተኛው ደግሞ ሴቶች ራሳቸው የሚፈልጉትን ወንድ በግልጽ ስለማያውቁ። ስለዚህ የአብዛኛው ወንድ የመጀመሪያው ጥፋት የሴቶችን ንግግር እየሰማ በዛ መታለልና ተስፋ መቁረጡ ነው። እዚህ ጋር የምነግርህ ሚስጥር ስለ ሴቶች ያለህን አረዳድ ሙሉ በሙሉ የሚቀይር። አስተውለው ከሆነ ብዙ ሴቶች የማይፈልጓቸውን ወንዶች ነው የሚወዱት። ለምን እንደዛ ሆነ? ለምን ጥሩ ወንድ አይመርጡም? ለምን ሁል ጊዜ እሺ የሚላቸውንና እንደፈለጉ የሚሆንላቸውን ወንድ አይመርጡም? የበርካታ ወንዶች ጥያቄ ነው። አብዛኞቹ ሴቶች ትኩረት ማግኘትን ለምደውታል። በሄዱበትም የሚያስቸግራቸው አብረን እንሆን የሚሏቸው ወንዶች ብዙ ናቸው። ስለዚህ ለነሱ ይሄ የተለየና አዲስ ነገር አይደል፣ የሚገመትና ደባሪ የሆነ ነገር ነው። ታዲያ ልክ ደንታማ የሰጣቸው ወንድ ሲያጋጥማቸው ነገሩ የተለየና አዲስ ይሆንባቸዋል። ይወዱታል ማለት አይደለም፣ ነገር ግን ለየት ይልባቸዋል። ለምን ከሌሎች ተለይቶ ትኩረት እንደማይሰጣቸው ግራ ስለሚገባቸው ስለሱ ማሰብ ይጀምራል። ስለማይፈልጋቸው ወይም ደንታ ስለማይሰጣቸው ይወዱታል የሚባል ነገር የለም። ነገር ግን እንደዛ ስለሚያደርግ አእምሮአቸው ውስጥ በቀላሉ መግባት ይችላል። ከዚያ በኋላ ሴቷ መፈተን ትጀምራለች። ምክንያቱም ስታገኝ የነበረውን ትኩረት ከሱ ማግኘት አልቻለችም። ስለዚህ እንደምንም በራስ መተማመኗን ለመመለስ ትሞክራለች። ብዙ ወንዶችም በሚያሳዝን ሁኔታ ይሄንን ፈተና ያልፉት። አንድ ወንድ ያን ያክል ትኩረት ሳይሰጣት ሲቀር አእምሯ ላይ መመላለሱ ግድ ነው። በራስ መተማመኗን ለመመለስ ደግሞ በሱ እንድትሳቦና ትፈትኗለች። ይህንን ስል አቀዳና አስባት አድርጓለች ማለት ሳይሆን ሳታስበው የሚሆን ነገር። መጀመሪያ ላይ ከሌሎች ለየት በማለቱ በሱ ተስባ የነበረችው ልጅ ልክ ትንሽ ነገር ስታሳየው ሙሉ ትኩረቱን መስጠት ጀምራለች። ያኔ ልክ እንደ ሌሎች ስለሚሆን ለሱ የነበራት ስሜት ይጠፋል። አብዛኛው ደንታ የለኝም የሚል ወንድ እንደዛ ነው የሚለው። ሴቶች እሱ እንደተለየ እንዲያዩትና እንዲፈልጉት በሚል ስለሆነ ትንሽ ነገር ስታሳየው ወዲያው ልክ እንደ ሌሎቹ ይሆናል ማለት ነው። ምንድነው መፍትሄው ካልከኝ፣ ከውስጥህ የሚመነጭ እውነተኛ የሆነ በራስ መተማመን ብቻ ነው የሚያስፈልገው። የምታደርገው ማንኛውም ነገር ከልብ ካልሆነ ሴቶች በደንብ ያውቁታል። በአፍህ አልፈልግም ብትል፣ በድርጊትህ ግድ እንደሌለ ብታስመስል፣ ይሄ ሁሉ ነገር ከልብህ እስካልሆነ ድረስ ብዙ ርቀት ሳትጓዝ ይነቃባል። ትክክለኛው መንገድ ራስህን መሆን። ይሄ እንደ ቀላል ነገር ሊታይ ይችላል። ነገር ግን አብዛኛውን ጊዜ ከጓደኞችህ ወይም ከቤተሰብ ጋር እንኳን ቢሆን ራስህን ሆነ አትገኝ። በሴቶች አእምሮ ውስጥም ራስህን ስትሆን ስትመለከት ራሱን ሆኖ የሚያዋራትን ወንድ ምን ያክል በራስ መተማመን እንዳለው አድርጋ ለመገመት በፍጹም አትቸገርም። ራስህን ሆንክ ማለት ለሷ ስትል አታስመስልም ማለት ነው። ሴቶች ደግሞ ይሄ በደንብ ይታወቃቸዋል።
ከኛ ይልቅ ስሜትን የማወቅ ችሎታ ወይም ደግሞ ኢሞሽናል ኢንተለጀንስ አላቸው። የሰዎችን ስሜት በአንድ የማወቅና መረዳት ይችላሉ። እዚህ ጋር ግን ራስን መሆንን እንደፈለጉ ከመሆን ጋር ማደበላለቅ የለብን። ራስን ሆን ስል የምታደርገውን ነገር ከልብ አድርግ። የምታስበውን እውነቱን ተናገር። ለእሷ ስትል ሐሳብና መርህን አትለውጥ እያልኩ ነው እንጂ እሷ ፊት እንደፈለክ የፈለከውን ነገር አድርግ ማለት አይደለም። ግንኙነታችሁ እየጠነከረ ሲሄድ ብዙ ወንዶች መላመድ ይጀምራሉ። መላመድ ሲመጣ ብዙ ወንዶች ከሌላው ጊዜ የበለጠ ትኩረትን መስጠትና የእሷን ንግግር ማመን ይጀምራሉ። ሴቶች የሚፈልጉትን ስለማያውቁ ንግግራቸውን ሳይሆን ድርጊታቸውን መመልከት ተገቢ ነው። ስኬታማ የሆኑ ወንዶች የሚታወቁበት ችሎታ ይህንን ድርጊት ማንበብ ላይ በደንብ የተካኑ በመሆናቸው። ሴት ልጅ የምትፈልገው ራሱን የሚሆንና እሷን እንደተለየ ፍጥረት የማያትን ወንድ ነው። ለምሳሌ አንድ ድግስ ውስጥ ከብዙ ወንዶች መካከል ሴቶች የሚፈልጉት የሚመስለን የድግሱ ድምቀት የሆነውን ትኩረት የሚያገኘውን ወንድ ነው። ግን ይሄ ፍጹም ስህተት ነው። ለጊዜው ሊስቁለት ይችላሉ እንጂ ከቁም ነገር የሚወስዱት አይደለም። ነገር ግን እዛ ድግስ ውስጥ ምንም ደንታ የሌለው ተረጋግቶ የሚንቀሳቀስ ወንድ የበለጠ ሳቢ ነው። መረጋጋቱ ብቻ የሚፈጥረው ሳቢ የሆነ ኃይል አለው። ሌላው መተግበር የምትችለው መሰረታዊ ሰዎች ስነ ልቦና ሰዎች የማያገኙትን ነገር አጥብቀው ይፈልጋሉ የሚለው ነው። ለምሳሌ 10 ነገሮችን ከፊት አስቀምጬልህ ነገር ግን አንድ ነገር ከጀርባ የብደብቅ ከ10 ይልቅ ያቺ ያልሰጠውህንና ከጀርባ የደበቅኳትን ነገር አእምሮህን ሙሉ ትይዟለች። አንድ ሴት ምን ያክል ቆንጆ ብትሆን ምን ያክል ወንዶች ቁጭ ብድግ ቢሉላት አንድ ወንድ ያልፈለጋት ከመሰላት ግን ያ ሰው ከአእምሮ አይወጣ። በአጭሩ እንደማትፈልጋት እንድታምን አድርጋት። ከዛም እልህ ይዟት ወደ አንተ ትመጣለች። ለምሳሌ ዴት ስትወጡ ሙሉ ትኩረትን ከሷ ላይ አንሳ፣ ሌሎች ነገሮች ላይ አተኩር። ከዛ ደግሞ ቀጠሮን ቶሎ ጨርሰው። ስትለያዩ ሞቅ አድርገቻው በላት። መተቃቀፍ አያስፈልግም፣ መደበኛ ሰላምታ ይበቃል። ከዛ ምን ይፈጠራል ካልከኝ ማሰብ ትጀምራለች። ምን አድርጌ ነው ያስደበርኩት ነገር አለ ወይስ ያን ያክል ደስ አላልኩትም ብላ ራሷን መጠየቅ ትጀምራለች። ስለዚህ ግራ ትጋባለች ወይም ትናደዳለች። ሁለቱም ቢሆን ጥሩ ነው፣ ምክንያቱም ዋናው አእምሯ ውስጥ መግባት ነው። በተለይ ከተናደደች አእምሯ ውስጥ ከመግባት አልፈ ስሜቷን እንኳን ተቆጣጥራታል ማለት ነው። ከዛም መልእክት ልክልሃለች ወይም ደግሞ ስታዋራት እንደተናደደች ትነግራለች። አንተ የዚያን ጊዜ አሁንም ደንታ ሊሰጣህ አይገባም። ለመመለስ ሳይሆን ክርክር ለመፍጠር ሞክር። ካንተ ጋር መከራከር ከጀመረች አበቃ ማለት ነው። ምክንያቱም ሴቶች የማይፈልጉት ከሆነ ከአንድ ሰው ጋር በፍጹም አይከራከሩም ወይም ደግሞ ያንን ሰው አያኮርፉትም። አሁን ደግሞ ሴቶች አንተን እንዳይቀርቡ የሚያደርጉ አሁኑኑ ልታስወግዳቸው የሚገቡ ነገሮችን በዝርዝር ልንገርህና የዛሬውን መሰናዶ ላጠቃለሁ። አንደኛ፣ በፍጹም ስሜታዊ እንዳትሆን። ሴቶች ስሜትን እንድትገልጽ ሊገፋፉ ይችላሉ። ነገር ግን መቼም ቢሆን ስሜታዊ እንዳትሆን። ስሜታዊነት በተለይም እንደ ማልቀስ ያለ ደካማ ስሜታዊነት የሴቶች ባህሪ ነው። በፍቅርም ቢሆን ስሜትን አብዝታ አትግለጽ። በየጊዜው እወድሻለሁ ማለት የለብም። ካልሆነ ግን አግኝቼዋለሁ፣ በእጅ አስገብቼዋለሁ፣ እንደሚወደኝ እርግጠኛ ነኝ፣ ስለዚህ የትም አባቱ አይሄድም ብላ ታስባለች። ከዛም ወደ አንተ የምታስብበትም ነገር ይቀንሳል ማለት ነው። ሁለተኛው ደግሞ በፍጹም ንቀትን እንዳታስተናግድ። ከመጀመሪያ የመገናኛችሁ ቀን ጀምሮ ሴቶች የማያስነቅፍ ትንሽ ንቀት በማሳየት የወንድነት አቋምን ያጣራሉ። የዚህን ጊዜ ብዙ ወንዶች በሳቅና በዝምታ ያልፉታል። ነገር ግን አንዴ በዝምታ ካለፍካት ቀጣይ ተደግመዋለች። ሴቶች ደግሞ የሚንቁትን ወንድ በፍጹም ሊወዱት አይችሉም። እየናቀች ከሆነ ወዲያውኑ አስቆማት። መሄድ ከፈለገች ትሄድ እንጂ በፍጹም እንዳትታገሳት። ደግሞም ብትሄድም ትመለሳለች። የተደጋገመ ጥፋት ካለ ቦታዋ የት ድረስ እንደሆነ ልታሳውቃት ይገባል። ሴቶች በአንተ ለመሳብ ግዴታ አንተን መውደድ የለባቸው። እየጠሉህም ቢሆን ካከበሩ በአንተ ይሳባል። ሶስተኛው፣ ከመጠን ያለፈ በራስ መተማመንን አስወግድ። ኮንፊደንስ የምንለው ነገር ከመጠን በላይ ሲሆን ሳቢ መሆኑ ቀርቶ ያስጠላል። አንዳንድ ወንዶች ጉረኛ ይሆናሉ፣ በራሳቸው ይኮራሉ፣ ሁሉን ነገር ማግኘት እንደሚችሉ ያስመስላሉ። ሴቶች እንደዚህ አይነት ባህሪ ያለው ወንድን በጣም ይጠላሉ። ምክንያቱም ይሄ ያለኝ ያ አለኝ እያልክ ምስጢራዊነትን ያጠፋዋል፣ አሰልቺም ትሆናለህ። ደግሞም ከመጠን በላይ በራስ መተማመን እንዳለው ለማሳየት የሚሞክር ሰው ውስጡ ባዶ እንደሆነ ያስታውቅበታል። አራተኛው፣ በጊዜህና በትኩረት በፍጹም እንዳትደራደር። አሁን ያሉት ወንዶች ጊዜና ትኩረትን እንደፈለጉ እየበተኑ ነው የሚኖሩት። ሴቶች ጊዜና ትኩረት የሚሰጣቸውን ይፈልጋሉ። ነገር ግን ሁሉ ጊዜ አይደለም። በፈለገች ጊዜ የምታገኝ ከሆነ ምንም የተለየ ነገር የለም። ሴቶችን ከሚማርኩ ባህሪያት ዋናው ምስጢራዊነት፣
ስለዛ ሰው የማያውቁት ነገር ሲኖር አእምሯቸው ስለዛ ሰው ማሰብ ደስ ይላል። ስለዚህ ስላንተ እንድታሰላስል ፍቀድላት። በፈለገች ጊዜ አታገኝ። በየደቂቃው ስትፈልግህ የምትገኝ ከሆነ በጣም ተገማችና አሰልቺ ትሆናል። አምስተኛውና የመጨረሻው ነጥብ ደግሞ ሁሌ በሁሉም ነገር ላይ እሺ እሺ አትበል። አንዳንዴ ከሷ ተቃራኒ የሆነ ሐሳብ ይኖር። ሁሌ እሺ እሺ ስትል፣ ሁሌ እሷን ላለማስከፋት ብለህ ስትስማማ አቋም እንደሌለህ ነው የምትረዳ። ያልመሰለ ነገር ካለ በቀጥታ ንገራት። የማትስማማበት ነገር ካለ በአቋም ጽና። ሴቶች የሚፈልጉት እንደዛ አይነቱን ወንድ እንጂ ከነሱ ጋር ሁሌ የሚስማማውን ወንድ እንደ ልፍስፍስ ነው የሚመለከቱት። ስለዚህ በነገሮች ሁሉ እሺ ማለት የለብህም ማለት ነው። እንግዲህ በዛሬው መሰናዶ ሴት ልጅ ካንተ የምትፈልጋቸው ወሳኝ የሳይኮሎጂ ነጥቦች ምንድናቸው የሚለውን በዝርዝር ነግሬያለሁ። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶችን ይዘን ዳግም ተመልሰን የምንገናኝ ይሆናል። እስከዛው ቻናሉን ሰብስክራይብ ያደርጋችሁ አብሮነታችሁ እንዲቀጥል በአክብሮት ጋብዝን። የሰዓቱን መሰናዶ ግን በዚሁ እናጠቃላለን። ይመቻችሁ።